ስለ ሐቢባችን አለይሂ ሰላቱ ወሰላም አጣፍጠን ማውራት ቀጥለናል። እናንተም ደስተኛ እንደሆናችሁ ሼር አደራረጋችሁ ያስታውቃል። ክፍል 12 ላይ ደርሰናል። የላ ሼሩን ቀጥሉት። ቢስሚላህ ነቢያችን አለይሂ ሰላቱ ወሰላም ይሄን ሁሉ አማና የኡማ አማና ከመሸከማቸውም ጋር የጊዜያችን ዱዓቶች መሻይኾች እንደው ትንሽ ልብ እንድትሏት ታናሽ ወንድማችሁ አደራ አላለሁ። ያን ሁሉ አማና ከመኖራቸውም ጋር የቤታቸውን የሚስታቸውን የትዳራቸውን አህዋል ጊዜ ይሰጣሉ። አይሻን አንዴ ምን ይሏታል? አይሻ ሆይ እኔ እኮ አንቺ ስትቆጪና ደስተኛ ስትሆኚ ማቀብሽ መንገድ አለ ይሏታል። እንዴት ሲል ስትቆጪ ወረቢ ኢብራሂም እያልሽ ነው የምትምዩ። እንደው ስትቆጪ በኢብራሂም ጌታ እያልሽ ነው የምትምዩ። ኖርማልና ደስተኛ ስትሆኚ ደግሞ ወረቢ ሙሐመድ በሙሐመድ ጌታ እያልሽ ነው የምትምዩ። ይሄን አቀብሻለሁ አሏት። ይሄ ማለት ተፋሲል የሚስታቸውን አህዋል ያውቃሉ። ይሄ ሁሉ አማና የተሸከመ ሰውዬ ስለሚስቱ ተፋሲል ማወቅ ትኩረት ሰጥቶ ያንንም ለሷ መንገር ለቤታቸው ያላቸውን ህይወታቸው ሙሉ ለኛ ትምህርት እንደሆነ ነው የሚያሳዩት። አይሻ እንዲህ ሲሏት ምን አለው? ያ ረሱላህ በቃ ከስማችሁ ሌላ ነገራችሁ ላይ ማክሮፍ አልቻልኩም። ከዛ በላይ ምንም ማድረግ ስለማልችል ነው ብቆጣም ስማችሁን ብቻ ነው አለመጥራት የቻልኩት ትላለች። እንዲሁም ከትኩረቶች አንዱ ሌላ ከሚነሱት ታሪካቸው ላይ አይሻ ምግብ ስንበላ ትላለች። አይሻ አጥንት የሆነ ነገር ሲኖር አንስቼ እኔ አጥንቱን በላና ሳስቀምጥ የራሱን አጥንት ብድግ አድርገው ያነሱና እኔ በበላሁበት በኩል እኔ በነከስኩበት በኩል ፈልገው ይነክሱትና ያረጥቡት ነበር። ይሄ ሙዓሸራ ይባላል። ያኒ ለቤተሰብህ ፍቅር መስጠት ለቤተሰብህ ጊዜ መስጠት የሚባለው ይሄ ነውና ዳዒዎቻችን መሻይኾች ምንም ቢዚ ብትሆኑ ቁድዋችን መሰረታችን ነብያችን ሰለላሁ ዐለይሂ ወሰለም ስለሆኑ ለቤታችሁ ለትዳራችሁ ትኩረት እንድትሰጡ አደራ ላለው ሰሉ ዐላ ሐቢቢና ሙሐመድ ሰለላሁ ዐለይሂ ወሰለም።